ሂድ በቃ። እስቲ ና ቁጭ በል። ምንድን ነው? ምን ሆነህ ነው? ምንድን ነው የሆንከው? እስቲ ንገረኝ። ትንሽ ይከብዳል። ደደብ ነው። ደደብ? ምን ማለት ነው ደደብ ነው ማለት? ማለቴ ምንም አይረባም፣ አይሰማም፣ አይለማም። ምንም ኦልሬዲ ዴድ። ውይ በሞትኩት። እሱ ነው እንደ የሚያስጨንቅህ? እኔ እኮ ሚስትህን ምንድን ነው የሚያመናቅራት እያልኩኝ። ይሄ ነው እንደ ለካ ችግሩ። የማይሰማ የማይለማ ነው አቅፋ የምትተኛው። ለካ አይቀጡ ቅጣት እየተቀጣች ነው። አይ እውነት አዘንኩላት። ሕክምና አልጀመርክም? አረ በሕክምና የሚሆን ነገር አይደለም። እንደውም በዚህ ዙሪያ የሚሰሩ የባህል ሐኪም አሉ። እዛ ይዤ እሄዳለሁኝ እኔ። አይ ይቅር፣ ባህል ሕክምናም አይሆንም። ቢቀር ነው የሚሻለው። ይተኛ። በደንብ ነው የሚሆነው። አንተን የመሰለ ልጅ ማስተሰቃይ እኔ እያየሁኝ ዝም አልልህ። እኔ ወስጄ አድንሃለሁ። በጣም ነው የማመሰግነው። በእውነት እርስዎ በጣም ጥሩ ሰው ነዎት። ግን ልፋት ነው የሚሆንበት። ዝም ብሎ ይተኛ፣ አይነሳም። ይሄ ምንም ምስጋና የሚያስፈልገው አይደለም። መጀመሪያ የደደበው ስራ ይጀምርና ከዛ በኋላ እንመሰጋገናለን ነው። ባይሆን ሰርተህ ትከፍላለህ። የልቤን ቡቃያ መተሽ በመዶሻ አደረግሽ ውሻ። ውሻ ስድብ ሆነ። ቆይ አረግሽው ተልካሻ፣ አረግሽው ተልካሻ። አይ ከባድ እኮ። ሄሎ ሄሎ፣ ዳጊ ነኝ ከስቱዲዮ። እዴ አባቴ ሰላም ነው ወይ? እንዴት ነህ? ይገርምሃል፣ ያንተ ሙዚቃ ልክ እንደ መድኃኒት ከምግብ በፊትና ከምግብ በኋላ ሁልጊዜ ነው የምትጠቀመው። እንደውም ከባለቤቴ ጋር ተነጋግረን አንዱን የምግብ ፕሮግራማችንን ትተን ያንተ ሙዚቃ ነው እየተመገብኩ ያለሁት። አንተ ሙድ ትይዛለህ እንዴ? ለስራ እኮ ነው የፈለኩት። ሄሎ ዱቄታ እንትን ብሎ አቀናባሪ። ሄሎ ተቋረጠ፣ በእናትህ ተቋረጠ። ራሴ ነው የዘጋሁት። ራስ ሊደውሎ አንድ የጀመርነው ሙዚቃ አለ፣ ስለሱ ሊያወራኝ ነው። ደግሞ ጆንን ልናፈምሳት ነው። ማን ነው ደግሞ ጆን? ወደፊት ታውቀዋለህ። ያበደ ሙዚቃ ሰርቼለታለሁ። አንተ ሰርተህለት እንዴ? ለማንኛውም ነገ ከባድ ሰው ለስራ አገናኛለሁ። በደንብ ተዘጋጅተናል። በጣም ከባድ ሰው ነች። በደንብ ተዘጋጅተናል። በአንተ ጉዳይ ሁል ጊዜ ከባድ ሰዎች ነው የማገኘው። አሹ በቃ ቻው። ራስ ዲ መልሶ ደወለ። ቦታውን ቴክስት አድርግልሃለሁ። እሺ